ሰላም ሙቪ ላቨርስ እንዴት ናችሁ? እኔ ደህና ነኝ። የሳምንቱን ሙቪ ኔቶች ይዤላችሁ መጥቻለሁ። ሙቪ መቻችሁን ሰብስክራይብ አድርጉ። ወደ ዜና ዘ ሪቨርስ ተጀምሯል። በመጀመሪያ ዜናችን ያለው የ98ኛው ኦስካር ኖሚኔሽን ተደርጓል። በዛ ውስጥም የማይክል ቢ ጆርዳን ሙቪ ሲነርስ አይታችሁታል? ተመችቶናል። በጣም ብዙ ኖሚኒዎች አግኝቷል። 16 ኖሚኒዎች አግኝቷል። ይሄ በጣም ብዙ ኖሚኒዎች ያገኘ ሙቪ አስብሎታል። የበፊቱ ሪከርድ 14 ነበረ እና አሁን 16 አግኝቶ በጣም ተቀውጦለታል ማለት ነው። እና ደግሞ የሚገርመው ነገር ሁሉም ኪ የሚባሉት ኖሚኒዎችን አግኝቷል ማለት ነው። ኪ የሚባሉት ልክ እንደ ቤስት ፒክቸርስ፣ ቤስት ዳይሬክተር፣ ቤስት አክተር ማይክል ቢ ጆርዳን ተብሏል። ያው ማይክል ቢ ጆርዳን ዶክመንታ ስለሆነ ሁለት ቻንስ አለው ማለት ነው። ቤስት አክተር ነው ትላላችሁ። I seen men die in ways I ain't even know was possible. Love you, brother. Be careful. I will. With all the things that I've seen. ሌላኛው ደግሞ በተያያዘ ዜና ቲሞቲ ሻላሜት እሱም ደግሞ ሌላ ካሪር ማይልስቶን በ30 ዓመቱ ላይክ 3 ቤስት አክተር ኖሚኔሽን ያገኘ ሜል አክተር ሆኗል። ከዚህ በፊት በኮል ሚ ባይ ዮር ኔም እና ኮምፕሊት አንኖን ነበረ። አሁን ደግሞ በማርቲ ሱፕሪም 3ኛውን ኦስካር ኖሚኔሽን አግኝቷል ማለት ነው። ቢፎር 30 ማለት ነው። ወደ ቀጣዩ ዜና ደግሞ ስንሄድ ይሄ የሚያስገርም ነው። ይሄ አሁን በቅርቡ የሚወጣው ጁላይ 17 የሚወጣው ኦዳሲ ያለ አይደለ? ኦዳሲ የክሪስቶፈር ኖላን ሙቪ ያለ አይደለ? እሱ ላይ ማን ቢኖር አሁን የወጣው መረጃ ማንን ነው የሚያሳየን ማለት ነው? ትራቪስ ስኮት አለ። ካሰባችሁታል? በዛ ታይም ላይ ደግሞ ራፕ ምናምን ቢያደርግ አለበት ተብሏል። የአዲስ የወጣው ቲዘር እሱን ያመለክታል። ይሄን ሙቪ እንደምታውቁት ቶም ሆላንድ እና ማት ዴመንም ይሰሩበታል ማለት ነው። No one could stand between my men. And home. Not even me. ቀጣዩ ዜናችን ደግሞ ስንሄድ አቫታር ከ5 ሳምንት ቦክስ ኦፊስ ሴንተሩን ከመምራት አሰናብቶታል። ይህን የሚያሰናበተው የምንወደው አክተር ስታር ሎርድ የእሱ አዲስ ሙቪ ነው። እሱ መርሲ የተባለው ሙቪ ነው። እሱም ባሳለፈው ሳምንት ቦታውን አስለቀቆታል ማለት ነው። ባሳለፈው ዶሜስቲክ ግሮስ 11 ሚሊዮን አግኝቷል። ወይራስ አቫታር ደግሞ 7 ሚሊዮን አግኝቷል ማለት ነው። ዙቶፒያ ደግሞ ኦቨርኦል ብዙ ያስገኘ አኒሜሽን ሙቪ ኦፍ ኦል ታይም ተብሎ ወስኗል። ኢን ሂስትሪ ኢን አኒሜሽን አኒሜትድ ፊልም ኢን ሂስትሪ ሃይስት ግሮሲንግ ተብሏል ማለት ነው። Get me out of this chair. Detective Raven, I'm Judge Maddox, and this is the Mercy Capital Court, a judicial system powered by artificial intelligence. Hold on, just wait a second. With crime rates soaring, lawmakers voted for mercy. By acting as judge, jury, and executioner, Mercy keeps our city safe. I shouldn't be here. I helped create the Mercy program. I'm proud to have sent the first suspect for trial here, and I will continue to send more until the message is received. Detective Raven, I know precisely who you are. You're before this court today and charged with the murder of your wife. የዛሬው ቪዲዮአችን የሚመስል ነበር። በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው።